አቡል ዓስ ወደ ረሱላችን ሰለላሁ ዐለይሂ ወሰለም ሄዶ ትልቋን ልጅህን ዘይነብን እንድትድረኝ እጠይቅሃለሁ አላቸው። እሳቸውም ፈቃዷን ሳላረጋግጥ አልድርህም አሉት። ረሱላችን ሰለላሁ ዐለይሂ ወሰለም ወደ ልጃቸው ዘይነብ ሄደው የአክስትሽ ልጅ እኔ ዘንድ መጥቶ አንቺን ለምኖኛል፣ ባልሽ እንዲሆን ትፈቅጃለሽ ወይ ብለው ጠየቋት። አፍራ ፈገግ በማለት አጎነበሰች። ጋብቻቸው ተፈጽሞ አስደናቂው የትዳራቸውን ሕይወት ሊጀምሩ 2 ልጆችን ወለዱ። አባቷ በነብይነት ሲበሰር እውነተኝነቱን ያመነችው ልጅት ዘይነብ ባሏ ለንግድ ጉዞ በሄደበት እስልምናን ተቀብላ ጠበቀችው። ልክ ከጉዞ ተመልሶ በቤቱ ሲገባ ትልቅ የመስራች ይዤልሃለሁ ስትለው ምንም ሳይል ትቷት ከቤት ወጣ። ልጅት ዘይነብ ደንግጣ ባሏን እየተከተለች በመውጣት አባቴ በነብይነት ተልኳል እኔም ሰለምያለሁ ስትለው ታዲያ መጀመሪያውኑ አትነግሪኝም ነበር ብሎ መለሰላት። ልጅት ዘይነብም አባቴን በፍጹም አላስተባብልም፣ እሱም አይዋሽም፣ እኔ ብቻም ሳልሆን እናቴና እህቶቼም ጭምርነን የሰለምነው ብላ ንግግሯን ቀጠለች። የአጎቴ ልጅ አልይ ሰልማል፣ የአጎትህ ልጅ ዑስማንም እንደዛው፣ ጓደኛ አቡበክርም ከኛው ነው በማለት አብራራችለት። እሱም እኔ እንደሆነ ሚስቱን ለማስደሰት ሲል የጎሳውን ሃይማኖት ትቶ ሰለመ ተብሎ እንዲወራብኝ አልሻ፣ ይቅርታ አድርጊልኝና አባትሽም ቢሆን ቀጣፊ እንዳልሆነ አውቃለሁ አላት። እሷም እኔ ይቅር ካላልኩ ማን ይቅር ይልሃል? ነገር ግን እውነት እስኪገለጽልህ ድረስ እረዳሃለሁ አለችው። ለ20 ዓመታት ቃሏን ጠብቃ አብራ ቆየች። ዘይነብ በእስልምናዋ ባሏ በክህደቱ ላይ ጸንተው ትዳራቸውን ባሟሟቁበት ጊዜ ከመካ ወደ መዲና የሚደረገው የስደት ጉዞ ተደነገገ። ልጅት ዘይነብም ወደ አባቷ ዘንድ ሄዳ አንቱ የአላህ መልእክተኛ እዚሁ ከባሌ ጋር እንድቀር ይፈቅዱልኛል ስትል ጠየቀቻቸው። ፈቀዱላትም። ሙስሊሞች ከመካ ወደ መዲና ተሰደው ልጅት ዘይነብ እዚሁ መካ ላይ ከባሏ ጋር ቀረች። ከጊዜያት በኋላ ረሱልን ሰለላሁ ዐለይሂ ወሰለምንና የመካ መሳፍንቶችን በአንድ የጦር ሜዳ ላይ የምታፋጥጠው የበድር ዘመቻ ቀጠሮዋ ቀረበ። የልጅት ዘይነብ ባለቤት አቡል ዓስ ከመካ መሳፍንቶች ተርታ ተሰልፎ የሚስቱን አባት ሊዋጋ ወሰነ። ባለቤቷ አባቷን ሊዋጋ ሄደ። እሷ ቤቷ ቁጭ ብላ እያለቀሰች አላህ ሆይ የድል ጮራ ፈንጥቃ ልጆቼን የቲም እንዳታደርግብኝ ስፈራ አባቴንም እንዳላጠው ሰጋው ስትል ትውላለች። የበድር ጦርነት ዘመቻ ተጀመረ። በድር የድል ዙፋኗን ለረሱል ሰለላሁ ዐለይሂ ወሰለም ሸልማ የመካ መሳፍንቶችን አስክሬን ከጦርነት አውድማው ላይ በመበተን የተቀሩትን መሳፍንት በረሱል ሰለላሁ ዐለይሂ ወሰለም ምርኮኛ አድርጋ የጦር ድንኳኗን አፈረሰች። የጦርነት ዜናው የመካ መንደሮችን አጥለቀለቀ። ልጅት ዘይነብ ዜናውን ለመስማት ወጣ ብላ አባቴ እንዴት ሆነ ስትል ትጠይቃለች። ድልን ተጎናጽፏል ስትባል ስጁድ ትወርዳለች። ከስጁዷ ብድግ ብላ ባለቤቴስ እንዴት ሆነ ብላ ትጠይቃለች። የሙሐመድ ምርኮኛ ሆኗል የሚል መርዶ ትሰማለች። እንግዲህ ባለቤቴን የምቤዥበትን መስዋዕት ምትክ ወደ መዲና አልካለሁ ብላ ትወስናለች። ውድ ባለቤቷን ከተማረከበት ነፃ ለማውጣት የምትቤዥበትን ውድ ዕቃዎች ስታብሰለስል ከእናቷ ኸዲጃ በኩል የተሰጣትን የአንገት ሐብል ብቁ ሆና ታየውና ወሰነችበት። የባሏን መቤዣ ይዞ ወደ መዲና የሄደው የባሏ ወንድም ልክ መዲና ሲገባ ረሱል ሰለላሁ ዐለይሂ ወሰለም ቁጭ ብለው መቤዣዎችን እየተረከቡ ምርኮኞችን ሲለቁ ደረሰ። እሱም ከዘይነብ የተረከበውን የባለቤቷን መቤዣ ከረሱል ሰለላሁ ዐለይሂ ወሰለም ዘንድ ከተደረደሩት መቤዣዎች መሃል ቁጭ አደረገ። ረሱል ሰለላሁ ዐለይሂ ወሰለም መቤዣዎችን ሲቆጥሩ በመሃል የድሮ የወጣትነት የፍቅር ዘመናቸውን የሚያስታውሳቸውን አንድ የአንገት ሐብል ተመለከቱ።